እግዚአብሔር በቅባት የቀባቸውን ሰዎች ካያችሁ ኖርማል ያልሆነ ረሃብ ተርበዋል። በእንጀራ አረካ፣ ውሃ አረካ፣ ለብሰው አረካ፣ ውጭ ሀገር ሄደው አረካ፣ ራሱ ጌታን ካላገኘው አረካ የሚል ማንነት ካለ ኮንግራቹሌሽንስ። ቀጣዩ የእግዚአብሔር ክብር ገላጭ አንተ። ረሃብ የሌላችሁ ሰዎች አም ሶሪ፣ ለትልቅ ክብር እግዚአብሔር አላጫችሁ። እግዚአብሔር በሰው እውቀት ኢምፕረስድ ሆኖ አያውቅም። በሰራው ህንፃ ተገርሞ አያውቅም። ባለህ የደረደርከው ዲግሪ ምንም ጉዳዩ አይደለም። ስለዘርህ እግዚአብሔር ምንም አያገባው። እግዚአብሔር ሁል ጊዜ ኢምፕረስድ በሚሆነው በረሃብ ነው። ጌታ ኢየሱስ የፈወሳቸው የባረካቸው የተለየ ነገር ያደረገባቸውን ሰዎች ስታዩ እዛ አካባቢ ከነበሩት ሰዎች ከፍ ያለ ረሃብ ያላቸውን ሰዎች በርጠለሜዎስ አንዱን ያዘውና ምንድነው ግርግሩ አለ። የናዝሬቱ ኢየሱስ በዚህ ያለፈ ነው። ልብሱን አወለቀ። የዳዊት ልጅ ሐዋርያት መጡና አፉን ይዘው አስቀመጡት። ዘንበል አንተ ደግሞ አይነ ስውር ልቀቀኝ፣ የዳዊት ልጅ እስተጠብቀው የነበረው ጌታ መጥቶልኛል አልለቀውም። አብዝቶ ጮኸ ይላል። ኢየሱስም ቆመ ይላል። አምጥቶ ወደዚህ ያለ አምጥቶ ይሄኛው ጩኸት ኖርማል ጩኸት አይደለም። ይሄኛው ጩኸት ከውስጥ የመነጨ ጩኸት። ለካ እግዚአብሔር ሙጥኛለቅ በረከቴ ምንጭ እግዚአብሔር ሌሎች አማራጮችን አላይ የሚያስከፍለውን ሁሉ ከፍላል። መሞት ካለብኝ እሞታለሁ ብሎ የያዘ ሰው ካለ እግዚአብሔር በሱ በኩል ነው የሚቀጥለው።